ጌታ ኢየሱስ ይባረክ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላለሁኝ። እግዚአብሔር ይመስገን ከእናንተ ጋር ዛሬ ይህን የእግዚአብሔር ቃል መካፈልበትን ክፍል ከመዝሙረ ዳዊት ምዕራፍ 67 ቁጥር 33 ላይ በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ፣ የኃይል ቃል የሆነ ቃሉን እነሆ ይሰጣል። ለእግዚአብሔር ክብርን ስጡ፣ ግርማው በእስራኤል ላይ ኃይሉም በደመናት ላይ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትን ለሕዝቡ ይሰጣል። እግዚአብሔር ይመስገን። ትኩረት አድርጌ የምናገርበት ቃል ካነበብኩት ውስጥ የኃይል ቃል የሆነ ቃሉን እነሆ ይሰጣል የሚለውን ነው። እግዚአብሔር ይመስገን። አመስግነን እስቲ እንቀመጥ። ይህንን ቃል ይባርክልን። የሚያካፍለን እግዚአብሔር መልካም ነገር የሚሰማም የሚያሰማንም የሚያካፍለውን ቃል እግዚአብሔር ያካፍለን። መንፈስ ቅዱስ ይርዳን። በጌታ በኢየሱስ ክርስቶስ ስም አሜን። ሁላችንም አረፍ እንላለን፣ እንቀመጣለን። ጌታ ኢየሱስ ይባረክ። ቃሉን ወደ ማብራራት ከመምጣቴ በፊት በመጽሐፍ ቅዱስ ላይ አንዳንድ ታሪካዊ ሁኔታዎችን መለስ ብዬ ላስታውሳችሁና እግዚአብሔር ከጥንት ጀምሮ ኪዳንን ሲሰጥ፣ ትእዛዝን ሲሰጥ በመጽሐፍ ቅዱስ ላይ በድንቅ ሁኔታ በተለየ ሁኔታ ነው የሚሰጠውና ከዛ በፊት ከሙሴ በፊት የነበረውን ዘመን በገነትም ከነኖህም ጋር ከነ አብርሃም ጋር ያደረገውን ነገር ጊዜ ለመቆጠብ ብዙ ባልናገርበትም እግዚአብሔር ግን ወደ አንድ ከፍ ወዳለ ተራራ ሕዝቡን ይጠራል። በዛ ከፍ ባለ ተራራ ላይ የሚያደርጋቸው ነገሮች እግዚአብሔር ነበሩና አብርሃምንም በሞሪያም ምድር ላይ ባለ ተራራ በማሳይ ተራራ ላይ ብሎ መታዘዙን ፈትኖታል። ያ የሞሪያም ምድር የሚባለው አሁን የኢየሩሳሌም ዙሪያ ያሉ ተራሮች ያሉበት ተራሮች እንደሆኑ ይነገራል። ሙሴንም ወደ አንድ ተራራ ነበር የመራው። በዚህ ተራራ ላይ እግዚአብሔር ትልቅ ራእይ ያሳየው፣ የሚነድ በእሳት የሚነድ የማይቃጠል ግን ቁጥቋጦ አሳየውና በዛ ተራራ ላይ ነው እግዚአብሔር የላከው። እስራኤላውያንም ከግብጽ ከወጡ በኋላ ወደዚህ ተራራ መታችሁ በዚህ ተራራ ትገዛላችሁ ብሎ ያ የእግዚአብሔር ተራራ ወይንም ኮሬብ ወይንም ሲና ብለን የምናውቀው ትልቅ ተራራ ላይ እግዚአብሔር ሕይወት ያለባቸውን ቃሎችና ትእዛዛት ኪዳን እግዚአብሔር ለሕዝቡ ለእስራኤል ርስት የሆነውን ኪዳን ሰጠ ይላል። በተለያየ ዘመን እግዚአብሔር በተራራ ላይ የሚሰጠው ከፍ ያለ መገለጥና ብርሃን ነበረና ነቢያቱን ይጠራ ነበር ወደዚህ ከፍ ወዳለ ተራራ። የዘመናት ስራውንም በትልልቅ ተራሮች ላይ ይፈጽም ነበረ እና ዳዊትም ለእስራኤል መቅሰፍትን ያስቆመው የኦርና አውድማ የሚገኝበት ቦታ ኢየሩሳሌም አካባቢ ያሉ ተራሮች ናቸው። እዛ ተራራ ላይ አሁን ቴምፕል ማውንት ተብሎ የሚታወቀው መቅደሱ ተሰርቶበታል የሚባለው ተራራ ላይ ነው ያ አውድማ የነበረው። በዛ አውድማ ላይ የእግዚአብሔር ቤተ መቅደስ ሰለሞን እግዚአብሔር ሰራ። እዛ ቦታ ላይ እግዚአብሔር ተገለጠለት። እንግዲህ ይህንን እያደረገ እግዚአብሔር በተራራ ላይ ትልልቅ ነገሮችን እየሰጠ የመጣበትን ነገር እግዚአብሔር ዛሬ በመልእክቴ እንዴት በጽዮን ተራሮች ላይ እንደደመደመው የሚናገር ነው እና መልእክቱ ጠለቅ ያለና ሰፊ መልእክት ቢሆንም እግዚአብሔር ይመስገን በውስጤም በስፋት የተቀመጠ ነገር ቢሆንም እግዚአብሔር በረዳይ መጠን ቀለል አድርጌ በሚገባን መልኩ ለሁላችንም በምናስተውልበት ደረጃ ለመናገር ነው ፍላጎቴና ዓላማው ምንድነው? እኔና እናንተ የተቀበልነው ይሄ መዳን
እጃችን ላይ የገባው ትልቅ መዳን የታዘዝነው ይሄ የከበረ እምነት እንዴት ከፍ ያለ እምነት እንደሆነ በዚህ እኔና እናንተ ባለንበት ዘመን በዚህ ትውልድ ውስጥ ምናልባት ከብዙ አስተምሮቶችና ከብዙ የሃይማኖት ትምህርቶች ከምንሰማቸው ግርግሮች በጣም የሃይማኖቱ ዓለም ላይ ብዙ አስተማሪዎች የገቡበት ብዙ ሐሰተኛ ነቢያት የገቡበት እንደ አንድ የንግድና ልክ አሁን አንዳንዴ ሰዎች ብዙ ፊልም ስለሚሰሩ ዘፈንም ስለሚያመርቱ እንደ አንድ ትልቅ ኢንዱስትሪ ይቆጥሩታልና ሃይማኖቱን እንደ ትልቅ ኢንዱስትሪ የተቆጠረበት የገንዘብ ማምረቻ የኢኮኖሚ ማግኛ ሰዎች ራሳቸውን የሚለውጡበት አርገው ዓለም ላይ በተሰማሩበት በዚህ ዘመን እኔና እናንተን ግን እግዚአብሔር በከበረ ስፍራ ላይ አስቀምጦናል። በከበረ እውነት ላይ አስቀምጦናል። ብዙ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች፣ ሐሰተኛ ክርስቶሶች በዚህ ዘመን የመጨረሻውን በቃ ሐሰተኞች ማጠናቀቂያ የመሰሉ ሐሰተኛ ነቢያት ሁሉ ያበዱ ነቢያትን ሁሉ እያየን ያለ ነው። ስለ ንግግሬ ስለ ቃሌ ይቅርታ አድርጉልኝና እብደት የሚመስል ነገር የሚናገሩ ቀደምም በትምህርታችን ስንሰማ በቃ በመዋሸት የሚሰሩ ራሳቸውን ወደ ማስመለክ የተጠጉ የመጨረሻው ዘመን ምልክት የሆኑ ሐሰተኞች ባሉበት ዘመን ላይ ይሄንን የከበረ እውነት እንዴት ነው የምንይዘው ነው? አሜን። ቀሎ እንዳይገኝ እጃችን ላይ በልባችን ላይ ቀሎ እንዳይገኝ እንዳይመሳሰልብን ከምናየውና ከምንሰማው ነገር የተነሳ ልባችን እንዳይዝል የኛም ሰባኪዎች ተመሳሳይ ሰባኪዎች እንዳይመስሉን የኛም ዘማሪዎች ተመሳሳይ ዘማሪዎች እንዳይመስሉን ያለንበት እግዚአብሔር እኔና እናንተን ያስቀመጠበትን የክብር ስፍራ እንድናስተው። አሜን ሃሌሉያ፣ አሜን ሃሌሉያ። እግዚአብሔር ነፍሳችንን በከበረ ሰረገላ ላይ ያስቀምጧታል፣ በእውነት ላይ ያስቀምጧታል። ያንን ነገር የሚያስረግጥ ነገር ነው የምናገረውና የኔና የናንተ መዳን የነቢያት ትንቢት ፍጻሜ ነው። እግዚአብሔር ይመስገን። ነቢያት ይላል ሐዋርያው ጴጥሮስ ይሄንን በአዲስ ኪዳን የተገለጠውን መዳን ሲናገረው ይሄንን መዳን በአዲስ ኪዳን የዛሬ 2000 ዓመት በባለ 50 በኢየሩሳሌም ከተማ መሰበክ የጀመረውን መዳን ነቢያት በትልቅ ትጋት ነበረ የሚመረምሩት። ዘመኑ ውስጥ የሉም፣ ትውልዱ ውስጥ የሉም። ሊመጣ ያለው ነገር ግን እኔና እናንተ በምንረዳበት ልክ ተረድተውት ነበር። እግዚአብሔር ይመስገን። ለናንተ ስለሚሰጠው ጸጋ ይላል አንደኛ ጴጥሮስ ላይ ነው እያነበብኩ ያለሁት ቁጥር 10 ላይ ለናንተ ስለሚሰጠው ጸጋ ትንቢትን የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱ የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። አይደለም መዳኑን፣ ዘመኑን ይመረምሩ ነበር። ሙሉ የመዳኑ ዕውቀት ኖሯቸው ምን አይነት ትውልድ ነው እንደዚህ አይነት መዳን የሚቀበለው? የሰዎቹ ባህሪ ምን አይነት ይሆናል? የት ድረስ ነው ይሄ የሚሰበከው? እነማን ናቸው በዚህ ቃል ኪዳን ውስጥ ተካፋይ የሆኑት? እያሉ ይሄንን መዳን ይመረምሩት ነበረ። እግዚአብሔር ይመስገን። መዳኑ ብቻ ሳይሆን መዳኑ ይዞት የሚመጣውንም ክብር ጭምር ይመረምሩት ነበር። በምን እንዴት ባለ ዘመን እንዳመለከተ ዘመኑን ይመረምሩት ነበረ። ለእነርሱ ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንን ነገር መላእክቱ ሊመለከቱት ይመኛሉ ብለው ከነቢያትም አልፎ ወደ መላእክት ያመጣውና ይሄ መዳን የመላእክቱ ምኞት ነው ይላል። ቅዱሳን ሆነው የተፈጠሩ እግዚአብሔር በክብር በቅድስና ስፍራ እንዲኖሩ የፈጠራቸው መላእክት እንኳን ብንቀይራቸው ደስ ይላቸዋል።
ተቀይረው ሰዎች ሆነው ይህንን መዳን ታዘው ለኃጢአታቸው ስርየት በኢየሱስ ክርስቶስ ስም ተጠምቀው ዳግም ተወልደው የእግዚአብሔር ልጅ መባል መላእክት ጭምር ገብርኤል ጭምር ይናፍቃል። እስቲ የገባችሁ? አሁን እኔና እናንተ ያለንበት መዳን መላእክት ጭምር በቃ የሚቀይረኝ ሰው ይላሉ። እዚህ የኔን የመላእክነት ክብር ብርሃኔን በሙሉ ልስጠውና ልጅነትን ይስጠኝ፣ ይሄ ዳግመኛ መወለድን ይስጠኝ፣ የእግዚአብሔር ልጅ ተብሎ መጠራትን ይስጠኝ ብለው መላእክት ይመኛሉ። አላገኙትም። ነቢያት ይመኛሉ። ነቢያት ዘመኑ ላይ አልደረሱም። በተሳሳተ ዘመን እንደተወለዱ ያሰቡ ይቆጫሉ። ይሁን አንዳንድ የቴክኖሎጂ ነገሮችን መጠቀም የማይችሉ አባቶች እናቶች በቃ ይሄንንማ በቃ በኔ ዘመን ቢሆን ኖሮ የምትሏቸው ነገሮች ሊኖሩ ይችላሉ። ልጆቻችሁ የሚጠቀሙበት ለልጆቻችሁ ትከፍላላችሁ፣ ታስተምራላችሁ፣ የሆነ ነገር ያደርጋሉ። እኔ ግን የምትሉት ነገር እንዳለ ሁሉ ነቢያት በቃ መንፈስ ቅዱስ ተሞልተው እነሱ ስላገኙ ሳይሆን እኛ ስለምንቀበለው ዳግመኛ መወለድ ሰባኪዎች ሆኑና አገለገሉት። ኧረ ማን ነው ሃሌሉያ የሚል? አሜን አሜን አሜን። ለዛ ነው ዛሬ በዚህ አጭር ርዕስ እነዚህን ነገሮች አንስቼ በቃ እንዳይቀልብን፣ ዝቅ እንዳይልብን፣ እንዳይወርድብን ዘመኑ የሚያመጣው ጫናና የተለያዩ ነገሮች መዳናችንን አሳንሶ እንዳያሳይብን እግዚአብሔር በረዳይ መጠን እናንተም በምትቀበሉት መጠን ከኔም በላይ ልታስተውሉ ትችላላችሁ። ነገር ግን ይሄ መዳን የከበረ መዳን ነው። ጴጥሮስ የሚናገርለት ይሄ መላእክቱ ሁሉ ይህንን ክብር ለማግኘት ይመኛሉ የሚለው መዳን ምንድን ነው ብለን ከአንድ ጀምረን ብናነብ፣ እኔ ጊዜ ስለሌለኝ አላነብም። ይሄው በደም ለመረጨት መመረጥ፣ በመንፈስ ቅዱስ ለመቀደስ መመረጥ፣ ሕያው ተስፋ ውስጥ መግባት፣ የማያልፍን ርስት መቀበል፣ ሁለተኛ መወለድ። አሜን ሃሌሉያ፣ አሜን ሃሌሉያ የሚሉ ነገሮችን ምዕራፍ 1:3-5 ባሉ ክፍሎች ታያላችሁ። እነዚህ ነገሮች የነሱ ስላልሆኑ ነው የሚመኙት። ለነሱ ምኞት ነው፣ ለኛ እውነት ነው። አሜን ሃሌሉያ። ለኛ የተጨበጠ መዳን ነው፣ እኛ አግኝተነዋል። አሜን። ስለዚህ ያላቸው አማራጭ ምን አይነት ሰዎች ናቸው ብለው የኛን ባህሪ ማጥናት ሆነ። በምን አይነት ጊዜ ነው ይሄ መዳን የሚሰበከው ብለው ማጥናት ሆነ። በነገራችን ላይ በዚች ሐዋርያዊት ቤተክርስቲያን የሚሰበከው የመዳን ትምህርት የሰው ቀመር አይደለም፣ የሰው ፎርሙላ አይደለም፣ የሰው ትእዛዝ አይደለም፣ የሰው የእምነት አንቀጽ አይደለም። ከሰማይ በተላከ በመንፈስ ቅዱስ የተሰበከ ነው። እስቲ ከሰማይ በተላከ በመንፈስ ቅዱስ በሉ። እኛ እየሰበክነው ያለው መዳን በዚች ቤተ ክርስቲያን ዋና የመዳን የድህነት ትምህርት ዶክትሪን የተባለው ቀን መንፈስ ቅዱስ ከሰማይ ወርዶ በባለ 50 ቀን መንፈስ የተሞላ ሰው የሰበከው ነው። አንድ ያበደ ሰው የሰበከው አይደለም። አንድ ጥበበኛ የሰበከው አይደለም። አንድ ኦራተር የሆነ ተናጋሪ መውራት የሚችል መናገር የሚችል አንድ ፈላስፋ የተናገረው ነገር አይደለም። አንድ ተመራማሪ የተናገረው ነገር አይደለም። አንድ ተጽዕኖ ፈጣሪ የተናገረው ነገር አይደለም። መንፈስ ቅዱስ ወርዶ ምን ወርዶ? መንፈስ ቅዱስ ወርዶ። እስቲ መንፈስ ቅዱስ ወርዶ በሉ። ስለዚህ በዚህ ነገር ውስጥ መግባትን በዚሁ የነቢያትና የመላእክቱ ምኞት የሆነውን ነገር ሐዋርያው ጴጥሮስ ሲናገር ምን አለ መሰላችሁ? ለእውነት እየታዘዛችሁ አለ ቁጥር 22 ላይ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ይሄ ቤት እንደዛ አይነት ቤት አይደለም። ይሄ ቤት ያኛውን ቤት አይመስልም። ሌላኛውን ሃይማኖት
አይመስልም፣ ሌላኛውን ቤተ እምነት አይመስልም። እዚህ የእውነት ፍቅር፣ የእውነት ትምህርት፣ የእውነት ቃል ሃሌሉያ። ይሄ ነፍስህን አንጽተህ ምትገባበት ነው፣ ወስነህ ምትገባበት ነው ሰማይ ለመድረስ። ለምን አለ ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው። አሜን አሜን። በጣም ይሄ ዓለም አይገባትም፣ ዓለም አታስተውለውም። ይህንን ነገር መላእክቱ ናቸው ያስተዋሉት፣ ነቢያት ናቸው ያስተዋሉት፣ የተገለጠላቸው ነው ያስተዋሉት። ሃሌሉያ። ይሄ ከሚጠፋ ዘር ወደማይጠፋ ዘር በዳግመኛ መወለድ መቀየር። መላእክቱ ምን አለ መቀየር ቢቻላሉ? ምን አለ መቀየር ቢቻል? ከመላእክትነት ወደ እግዚአብሔር ልጅነት መቀየር ቢቻል ምን አሉ? እንገባበት ነበር አሉ። ሰው ደግሞ እዚህ ጋር ሐሰተኞች መናፍቃን ኦንሊ ጂሰስ ይላል። አረ መላእክት የተመኙት ነገር ነው። መላእክት እድሉ ቢሰጠን እኛ ከመላእክትነት ወደ እግዚአብሔር ልጅነት ብንቀየር ደስ ይለን ነበር አሉ። ነቢያት እድሉን ብናገኝ እኛ በዚህ ዘመን ሆነን ብንሆን ኖሮ ምንኛ ደስተኞች በሆንን ነበር። እኛ በዚህ ዘመን ያለን ምን እንላለን? ሃሌሉያ ነው የምትሉት? ምንድነው የምትሉት? ምንድነው የምትሉት? ከማይጠፋ ዘር የተወለዳችሁ የእግዚአብሔር ልጆች የሆናችሁ ምንድነው የምትሉት? እንዴት ነው የምታመሰግኑት? እንዴት ነው የምታከብሩት? እንዴት ነው? ሃሌሉያ 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 ሃሌሉያ። ማንነታችሁ የተቀየረ፣ ፍጥረታችሁ የተቀየረ፣ አሮጌው ሰው የተወገደላችሁ፣ ክርስቶስን የለበሳችሁ፣ የኃጢአት ስርየት ያገኛችሁ፣ መንፈስ ቅዱስ የተሞላችሁ፣ በደሙ የታጠባችሁ፣ በመንፈስ የተቀደሳችሁ፣ ለሕያው ተስፋ ለማያልፍ ርስት ሁለተኛ የተወለዳችሁ ምላሻችሁ ምንድነው? ምንድነው የምትሉት? ምንድነው የምትሉት? ምንድነው? ዝም ነው ተወሰው? ምንድነው የሚባለው? ምላሽ የለም ወይ? ይሄንን መዳን የተቀበላችሁ ምላሽ የላችሁም ወይ? ምስጋና የላችሁም ወይ? እልልታ የላችሁም ወይ? አምልኮ የላችሁም ወይ? ሃሌሉያ ሃሌሉያ። በዘራችሁ አልነበረም፣ በትውልዳችሁ አልነበረም። ሃሌሉያ። እናንተ የተመረጣችሁበት ይሄ እውነት፣ እናንተ ያገኛችሁት መዳን ከጀበና ሰፈር ያወጣሽ፣ ከአጋንንት ሰፈር ያወጣሽ፣ ከምትቃድሚበት ያወጣሽ፣ ከአጋንንት ስራት ያወጣ፣ የተፈታ ነፃ የወጣ፣ መናፍስት የወጡልህ፣ ቀንበር የተሰበረልህ፣ ጨለማ የበራ ምላሽ ምንድነው? ወይኔ ወይኔ ያውቃችሁት ቢሆን፣ ወይኔ ያውቃችሁት ቢሆን፣ መልአክ ባወቁበት ደረጃ፣ ነቢያት ባወቁበት ደረጃ፣ የበራላቸው የተገለጠላቸው ሰዎች በተረዱት መዳን፣ ይሄ መዳን ይሄ መዳን ይሄ መዳን ይሄ መዳን
ይሄንን በዘፈን አትለውጠውም። ይሄንን በተለያየ ዓለማዊ ልማድ አትቀይረውም። ይሄንን በልብስ አትቀይረውም። ይሄን በፀጉር ስታይል አትቀይረውም። ይሄንን በቀለም አትቀይረውም። ይሄንን በገንዘብ አትቀይረውም። ይሄ መዳን እንቀመጥ። ኢየሱስ ይባረክ። ሐዋርያው ምን ይላል? ይኸው ሥጋ ሁሉ እንደ ሳር ክብሩም እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል ካለ በኋላ በወንጌል የተሰበከላችሁ ቃል በወንጌልም የተሰበከላችሁ ቃል ይህ ነው። ይኸው ዳግም ልደትን ካላመጣ፣ የኃጢአት ስርየትን ካላመጣ፣ በመንፈስ መቀደስን ወንጌል ካላመጣ፣ በደም መረጨትን ካላመጣ፣ የማያልፍ ርስት ካላመጣ፣ ሃሌሉያ፣ ሁለተኛ መወለድን ካላመጣ፣ ክርስቶስን መልበስን ካላመጣ፣ አሮጌውን ሰው ማስወገድን ካላመጣ እሱ ወንጌል አይደለም። ከማይጠፋ ዘር መወለድን ካላመጣ የሰማኸው ወንጌል አይደለም። አሁን ትልቁ መልእክቴ የኃይል ቃል የሚል ነው ብያለሁ። እዚህ ጋር ጴጥሮስ አንድ ሁለት ገጽ ወደፊት ሄዳችሁ ሁለተኛ ጴጥሮስ ላይ ምን ይላል? ምዕራፍ 1 ቁጥር 17 ላይ ከገናናው ክብር በርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብለዋል። እኛም በቅዱስ ተራራው ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማን። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ትኩረቴ ቃል ላይ ነው። ዛጋም በአንደኛ ጴጥሮስ ምዕራፍ 1 ላይም በወንጌል የተሰበከ ቃል አለን። ዚጋ መጣና ተራራ ላይ ብዙ ልምምዶች ነበሩን አለ። ይኸው ኢየሱስ ሲያበራ አይተናል። ኢየሱስ ሲደምቅ አይተናል። ልብሱ አጣቢ ሊያነጻው እስከማይችል ድረስ ሲያበራ አይተናል። ሙሴና ኤልያስን ከ1500 ዓመት በፊት የነበረ ሕግ ሰጪ የሆነውን ሙሴን አይተናል። እሳት ከሰማይ የወረደለትን ኤልያስን አይተናል። የሚገርም ነገር አይተናል እዛ ቅዱስ ተራራው ላይ። ከዛም ይበልጥብን ግን አለ። ከዛም ይበልጥብን ግን ምን አለን አለ? የጸና የትንቢት ቃል አለን። ነቢያት የተናገሩት ሲመኙት የነበረ በምን እንዴት ባለ ዘመን እንደሚገለጥ አስቀድመው የተረኩት ኢሳይያስ ያየው፣ ኢዩኤል ያየው፣ መዝሙራት ላይ ያለ ሙሴ ያየው ይሄ እኔና እናንተ በዘመን መጨረሻ ያለን ሰዎች የምንቀበለው መዳን ነው። ይሄ የጸና የትንቢት ቃልን ሲናገረው አሜን ሃሌሉያ፣ በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለማ ለእናንተ። ይሄ የትንቢት ቃል ሆኖ የከረመ ነው። በቀደም በአርቲስቲክ ማተሚያ ቤት የታተመ አይደለም። የሆነ ብዕርና እስክሪብቶ ከወረቀት ተገናኝተው የተፈለሰፈ ትምህርት አይደለም። ዓለም ሳይፈጠር እግዚአብሔር ያወቀው፣ ነቢያት የሚያውቁት፣ መልአክ የሚያውቁት፣ ነገር ግን በዚህ የመጨረሻ ዘመን ለእኔና ለእናንተ የተገለጠ መዳን። ይኸው በትልቁ የእግዚአብሔር ፕሮግራም አፈጻጸም ላይ እንዳላችሁ ታስተውላላችሁ። የእግዚአብሔር አጀንዳ በሚፈጸምበት ዘመን ላይ እንዳላችሁ ታስተውላላችሁ። ዋው! የዘመናት አምላክ ብዙ ክፍለ ዘመናት አልፈዋል። ብዙ ሺህ ዓመታት አልፈዋል። በነዛ ዘመን ብዙ ሰዎች ተፈጥረዋል። እኔና እናንተ ግን ያለንበት ዘመን፣ እስቲ ያለሁበት ዘመን በሉ። ምን አይነት የከበረ ዘመን ውስጥ ነን ያለነው። ሰዎች በዚህ ዘመን መወለድን ይመኙ ነበር። እኛ ግን እዛ ውስጥ አለን። ይሄንን ዘመን ኢሳይያስ 61 ላይ የተወደደችው የጌታ ዓመት እስቲ በሏት፣ የተወደደችው የጌታ ዓመት እዛ ውስጥ ነው ያላችሁት።
ክብር ለእግዚአብሔር ይሁን። ስለዚህ በዚህን ጊዜ ቃል አለን ብቻ አይደለም። ይሄንን ቃል ሰው በጨለማ ስፍራ የሚበራ መብራትን እንደሚጠነቀቅ ይህን ቃል እየጠነቀቃችሁ እንዳይጠፋ ህይወታችሁ ላይ፣ እንዳይከስም ህይወታችሁ ላይ፣ እንዳይፈዝ፣ እንዳትጥሉት፣ እንዳያንስባችሁ ተጠንቅቃችሁ ያዙት ይላል። የኃይል ቃል ነው። ወደ ዋናው መልእክቴ መነሻ ወዳነበብኩት ክፍል ስንሄድ ክፍሉ የእግዚአብሔር የዘመናት ጦርነት መጽሐፍ የሚባለው የመሳፍንት 5 ክፍል የተብራራበት ክፍል ነው። እግዚአብሔር ስለወደደው ተራራ ይናገራል። ብዙ ተራሮች ነበሩ፣ እግዚአብሔር ግን ይህንን ተራራ ያድርበት ዘንድ ወደደ ይላል። በዚህ ተራራ ላይ እግዚአብሔር ለሰዎች ስጦታን ሰጠ። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታንም ሰጠ ይላል። በዚህ ተራራ ላይ የእባቡን ራስ ቀጠቀጠ እያለ እየተናገረ መጥቶ ስፔሲፊክ የሆነ ጊዜንና ሰዓትን ሲያመለክተን በምስራቅ በኩል ወደ ሰማየ ሰማያት ለወጣ ማን ነው እሱ? ለእግዚአብሔር ዘምሩ። በስጋ ለተገለጠ ለእግዚአብሔር ዘምሩ። አሜን ሃሌሉያ። መንፈስ የነበረ የሰማያት የመላእክት የነቢያት ሁሉ አምላክ የሰማይና የምድር ፈጣሪን ከሰማይ ሰማያት ያወረደ ሃሌሉያ በስጋ እንዲገለጥ ላደረገበት ነገር ዘማሪ ካለህ ዘምር። አምላክ በእልልታ፣ እግዚአብሔር በመለከት ድምፅ አረገ፣ ዘምሩ። በዚህም ጊዜ ግን ይላል፣ በዚህም ጊዜ ሲያርግ ግን እዚህ ምድር ላይ ጥሎት የሄደው ነገር አለ። ባረገበት ቀን ላይ ጥሎት የሄደው ነገር ምንድነው ይለናል? የኃይል ቃል የሆነውን ቃሉን ይሰጣል። አሜን አሜን። ኢየሱስ ክርስቶስ ያረገበትን ቦታ የሚያመለክቱን መጽሐፍ ቅዱስ ላይ ያሉ ክፍሎች አሉ። በተለይ ሉቃስ ወንጌል ምዕራፍ 24 እና ሐዋርያት ሥራ ምዕራፍ 1 ላይ ኢየሱስ ክርስቶስ ያረገበት ቀን ወሳኝ ቀን የሆነው ለምንድን ነው ካላችሁ፣ በዛን ቀን እግዚአብሔር የኃይል ቃል የሆነውን ቃሉን ይሰጣል። ይሄ ቃል ምንድን ነው? አስቀድመን እንዳየነው በወንጌል የተሰበከ ቃል ነው። አስቀድመን እንዳየነው የጸና የትንቢት ቃል ነው። ነቢያት ሲናገሩት የነበረው መዳን ነው። በመጨረሻው ዘመን ይገለጽ ዘንድ የተዘጋጀ መዳን ነው። ሃሌሉያ ሃሌሉያ። ይህንን የመዳን ቃል ወደ ሰማይ እያረገ ያለ ጌታ የተናገረው ነው እንጂ የሰው ቃል አይደለም። የጴጥሮስ ቃል አይደለም። የሐዋርያቱ ቃል አይደለም። የሐዋርያዊት ቤተክርስቲያን ቃል አይደለም። ወደ ሰማይ ሰማያት ሲወጣ አደራ ብሎ የሰጠን ቃል ነው። እስቲ የገባችሁ ተንቀሳቀሱ። በእውነት ትምህርታችሁን የሰው ትምህርት ሊያረጉባችሁ ሰዎች ሲሞክሩ መገለጡን የሆነ የሰዎች ስብስብ እና የፊርማ ነገር አርገው ሰዎች ሊያቀርቡላችሁ ሲፈልጉ፣ ምድራዊ ነገር ሊያረጉ ሲፈልጉ፣ ይህንን ቃል የተቀበልነው ወደ ሰማይ የወጣ ጌታ ሃሌሉያ በሉቃስ ወንጌል ምዕራፍ 24 ላይ፣ በማርቆስ ወንጌል ምዕራፍ 16 ላይ፣ ሐዋርያት ሥራ ምዕራፍ 1 ላይ ሃሌሉያ የሰጠው ምንድነው? ቃል ነው። የሰው ቃል አይደለም። ወገኖቼ ትንሽ ስለዚህ ቃል ልናገር። ነቢያት በዚህ ቃል ማብራራት በጣም ተጠምደዋልና እንደው ቁጭ ብለው ይሄ የበሰሉ ሰዎች ጥበብን በሚያወሩበት ጉባኤ ላይ ትንሽ ሆነን
መጽሐፍ ቅዱስ በመናጠናበት ብዙ ምናወራው ነገር ነው። እግዚአብሔር በተራራ ላይ ነገር አለው ብያቸዋለሁ። እግዚአብሔር የመጨረሻ ተራራ ያረገበትን ተራራ ነው። ከዛ በኋላ እግዚአብሔር ያንን ተራራ በጽዮን ተራራ ተክቶታል። ይሄን እግዚአብሔር ያረገበት ተራራ ትልቅ ቁልፍ ነገር ነው። በአዲስ ኪዳን ያረገበት ተራራ ላይ ይመለሳል። ከደብረ ዘይት ወደ ላይ ወጥቷል። በደብረ ዘይት ላይ እግሮቹ ይቆሙና በዚህ ምድር ላይ ይፈርዳል። ከዚህ ውጪ የሚመጣ ኪዳን የለም። ከዚህ ውጪ የሚሰጥ ቃል የለም። ከዚህ ውጪ የሚመጣ መዳን የለም። ይሄ የእግዚአብሔር የዘላለም ሐሳብ የተፈጸመበት ተራራ ነው። ኢሳይያስ ምዕራፍ 9 ላይ 8ም ጀምረን ብናነበው መልካም ይሆናል። 8ም ላይ የሆኑ መልእክቶች ስላሉ አንዳንዶቹን በቃሌ እየተናገርኳቸው አልፋለሁ። ምዕራፍ 8 ቁጥር 16 ላይ ምስክሩን እሰር፣ በደቀ መዛሙርቶቼ መካከል ሕጉን አትም። ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እጠብቃለሁ። በእውነት እያስተዋላችሁ ስሙኝ። ነቢያት እንዴት አድርገው ሐዋርያት ሥራ 2:38 ሐዋርያት ሥራ ምዕራፍ 2 ዛሬ እኔና እናንተ የተቀበልነውን የኃይል ቃል የመዳን ቃል እንዴት ነቢያት አስቀድመው እንዳዩት ነው ይሄ ክፍል የሚናገረው። በዚህ ክፍል ላይ እግዚአብሔር ይመስገን ምስክር የቃል ሌላ ስሙ ነው። ሕግ የቃል ሌላ ስሙ ነው። መጽሐፍ ቅዱስ የምታጠኑ ታውቃላችሁ። ትእዛዝም ሌላ ስሙ ነው። ስርዓትም ሌላ ስሙ ነው። ኪዳንም ሌላ ስሙ ነው። ስለዚህ እዚህ ጋር የተቀመጠው ሕግና ምስክርን ከአዲስ ኪዳን ጋር አያይዞ ቃልን ከምስክር ቃል ጋር አያይዞ እግዚአብሔር ይመስገን በደቀ መዛሙርት መካከል ከእስራኤል ቤት ፊቱን መልሶ ሕዝቤ የሚለውን ሕዝቤ አይደላችሁም ብሎ የተወደደ የአብርሃም ዘር ተብለው ሲጠሩ የነበሩትን የሥጋ የአብርሃም ልጆች ጥሎ አዲስ ሕዝብን ለራሱ ለማውጣት ፊቱን ወደ አሕዛብ አዙረው ሕግን አትሞ ኪዳንን ሰጥቶ ምስክርን አስሮ ይሄ ማሰር ማተም የሚሉ ቃላት የሚሰራና የሚቆም ሰዎች ሁሉ የሚታዘዙትና የሚከተሉት ስርዓት ሆኖ አንድን ነገር መትከልን የሚያመለክት ነው። ማቆምን። ለዚህ ነው ቤተ ክርስቲያን ከሐዋርያት ሥራ 2:38 የምትጀምረው። እግዚአብሔር ያቆመው ሕግ ነው። እግዚአብሔር ያቆመው ምስክር ነው። እግዚአብሔር ያቆመው ትእዛዝ ነው። እግዚአብሔር ያቆመው ኪዳን ነው። ሃሌሉያ! ወደ ሰማይ የወጣው ኢየሱስ የሰጠው ትእዛዝ ነው። ታስተውላላችሁ? እንዴት ታስተውላላችሁ? እንዴት ትረዳላችሁ ይህን ነገር? በደቀ መዛሙርቶቼ መካከል ሕጉን አትም ካለ በኋላ እነሆ እኔና እግዚአብሔር የሰጠኝ ልጆች ለእስራኤል በጽዮን ተራራ ከሚኖረው ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ተአምራት ነን አለ። ወገኖቼ ከዚህ ኪዳን በፊት እስራኤል ነበረ ምልክት፣ እስራኤል ነበረ ተአምራት፣ እስራኤል ነበረ የእግዚአብሔር ሕዝብ፣ እስራኤል ነበረ የእግዚአብሔር ርስት። ልጅነት፣ ኪዳን፣ የሕግ መሰጠት የነሱ ነበረ። ነገር ግን በዛ ተራራ ላይ ኢየሱስ ክርስቶስ ያንን ትእዛዝ ለነዛ ደቀ መዛሙርቱ ሲሰጥ የመንግስተ ሰማያት መክፈቻዎችን ሲሰጣቸው በምድር የምታስሩት በሰማይ የታሰረ ይሆናል ሲላቸው፣ በምድር የምትፈቱት በሰማይ የተፈታ ይሆናል ሲላቸው፣ እናንተ ኃጢአታቸውን የያዛችሁባቸው ይያዝባቸዋል ሲላቸው፣ እናንተ ኃጢአታቸውን ይቅር ያላችኋቸውን ይቅር ይባልላቸዋል ሲላቸው፣ ያመነ የተጠመቀም ይድናል ሲላቸው፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል፣ እናንተ ለዚህ ምስክሮች ናችሁ ሲላቸው
ተቀየረ። የእግዚአብሔር ሕዝብ የሚባለው ተቀየረ። የእግዚአብሔር ልጆች የሚባሉት ተቀየሩ። ሃሌሉያ! የእግዚአብሔር እስራኤል የሚባለው ተቀየረ። ሃሌሉያ! የእግዚአብሔር ሕዝብ የሚባለው ተቀየረ። የዳኑ የሚባሉ ተቀየሩ። የታጠቡ የሚባሉ ተቀየሩ። የተቀደሱ የሚባሉ ተቀየሩ። አሜን! ሃሌሉያ! የእግዚአብሔርን መንግስት የሚወርሱ የተባሉ ተቀየሩ። ኢትዮጵያ ውስጥ ተገኘ። እኛም ተገኘን። አሜን! እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን፣ እናንተ ቀድሞ ምሕረት ያገኛችሁ አልነበር? አሁንስ ለምን እግዚአብሔር በጽዮን ተራራ ላይ፣ በነገራችን ላይ የጽዮን ተራራ ኢየሩሳሌም የሚሉትን ቃላት ልናገራቸው። ኢየሩሳሌም እርስ በርሷ እንደተገጠገጠች ከተማ በተራራ የተከበበች ናት። እነዛ ተራሮች የጽዮን ተራሮች ይባላል። ጽዮን የምትባለው ከነዛ ተራሮች ውስጥ ዳዊት ኢየሩሳሌምን ለመያዝ ቀድሞ የያዛት አንባ ናት። አንባይቱን ይዞ የዳዊት ነፍስ የማትወዳቸውን አስወጡልኝ ብሎ ነው ኢየሩሳሌምን የያዘው። ኢየሩሳሌምና የጽዮን ተራራ የተያያዙ ናቸው። የጽዮን ተራራ የተባለው ኢየሱስ ክርስቶስ ያረገበት ቢታንያ ደብረ ዘይት የሚባለው ተራራ፣ በምስራቅ በኩል ወደ ሰማየ ሰማያት አምላክ ያረገበት፣ አምላክ በእልልታ ያረገበት፣ አምላክ በመለከት ድምፅ ያረገበት ተራራ ላይ፣ እዛ ተራራ ላይ ከመሰናበቱ በፊት ትልቅ ትእዛዝ ሰጥቷል። ትልቅ ቃል ሰጥቷል። ትልቅ ሕግ አትሟል። ትልቅ ምስክር ትቷል። ያ ነገር የተሰጠው ለሐዋርያቱ ናቸው የተሰጠው። ለዛ ነው ከዚህ በኋላ ኢየሱስ ለዘላለም ድህነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መግቢያ እስከ ፀሐይ መውጫ ድረስ፣ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ በእጃቸው ላከው። ምን ላከው? ወንጌል። ይህንን ስልጣን ሰጣቸው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። አዲስ ነገር እዚህ ጋር እግዚአብሔር ጀመረ። በጣም ሰፊ ነገር ነው ብያቸዋለሁ። ይሄ ትልቅ ቤተ ክርስቲያን ስለሆነ ጠለቅ አድርገንም እንናገራለን። አዲስ ሰው ነው እዚህ ጋር እየተሰበከ ያለው። አዲስ ኪዳን ነው እየተሰበከ ያለው። አዲስ ልደት ነው እየተሰበከ ያለው። አዲስ የመንፈስ ኑሮ ነው እየተሰበከ ያለው። አዲስ ሰማይና ምድር ነው እየተሰበከ ያለው። አዲሲቱ ኢየሩሳሌም እየተሰበከች ነው ያለችው። አዲስ ነገር ነው በዛ ተራራ ላይ የተከናወነው። ይሄ ደግሞ የትንቢት ቃል ነው። በጽዮን ተራራ እግዚአብሔር በአካል ተገኝቶ፣ እግዚአብሔር በፐርሰን ተገኝቶ፣ እግዚአብሔር በክርስቶስ ተገኝቶ፣ እግዚአብሔር በስጋ ተገልጦ ደቀ መዛሙርት ሰብስቦ ሐዋርያትን ሰብስቦ ለዓለም ሁሉ መዳን እንዲሆን ይህንን ስበኩልኝ አለ። ዛሬ እኛ አገኘ ነው። ስለዚህ ነው እንግዲህ የመዳን ቃል ሰጥቷል። የመዳንን ቃል መቀበል አለ። የመዳንን ቃል መፈጸም አለ። በመዳን መቀጠል አለ። ስለዚህ እዚህ ጋር ቅዱሳን በአንድነት ተሰብስበው እግዚአብሔር ይመስገን በፊት ቀድሞ ሲና ተራራ በታች እግዚአብሔር ተራራ ላይ በታች እግዚአብሔር ሕዝቡን ሰብስብልኝ ብሎ ሙሴን አስምርልኝ ብሎ ሕግን ሰጠ። እነዛ የተቀበሏቸው ሕጎች በጣም ትልቅ ኪዳን ሆኖ ለዘመናት ቆየ። መመኪያ ሆኖ ለዘመናት ቆየ ሙሴ የተቀበለው ነገር። ለዛ ነው መጽሐፍ ቅዱስ ላይ ሲነግረን ቅዱሳን ከእግር በታች ናቸው ቃሎችን ተቀበሉ ይላል። እግዚአብሔር ከተራራው ከፋራን መጣ፣ ከሴይር አበራ እያሉ ነበረ። የሳት ሕግ ነበራቸው፣ የሳት ቃል ነበራቸው እያሉ ያደንቁት ነበረ። አሁንም እግዚአብሔር በጽዮን ተራራ ላይ በኢየሩሳሌም ላይ ይህንን የሐዋርያትን ወንጌል፣ ይህንን የሐዋርያትን የመዳን ትምህርት፣ ይሄ በዓለም ሁሉ መሰበክ ያለበትን ነገር ሰጠ። አዲስ ኪዳንን ሰጠ።
ይሄ ነው እጃችን የገባው። ታመሰግናላችሁ? ምንድነው ምላሻችሁ? እኔ በጣም ይገርመኛል። ይሄንን ትምህርት የያዘች እቺ ቤተክርስቲያን ብቻ መሆኗ ራሱ በጣም ይደንቀኛል። በዚህ ዘመን አማራጭ እንኳን የለም አማራጭ እንኳን። ለምን? ኪዳን ነዋ። ሰይጣን እዚህ ሰፈር ሰዎችን አያቀርብም። እግዚአብሔር የረዳቸው ብቻ ናቸው ወደዚህ ተራራ ላይ፣ ወደ ጽዮን ተራራ ላይ፣ ወደዚህ ከፍታ ላይ፣ ወደዚህ የትንቢት ቃል መድረስ የሚችሉት። ይገርማቸዋል። ዘዳግም ላይ እግዚአብሔር ከሲና መጣ፣ ከሴር ተገለጠ፣ ከፋራን ተራራ በራላቸው፣ ከአላፋት ቅዱሳኑ ጋር መጣ። በስተቀኙ የእሳት ሕግ ነበራቸው። ሕዝቡን ወደዳቸው። ቅዱሳን ሁሉ በእጅ ናቸው፣ በእግሮች አጠገብ ተቀመጡ፣ ቃሎችን ይቀበላሉ። ሙሴ ለያዕቆብ ጉባኤ ርስት የሆነውን ሕግ አዘዘ ብሎ ይጨርሳል። እችን ለማለት እንዴት በአጀብ እንደተናገረው አበራ፣ ምን አለ፣ መጣ፣ አንጸባረቀ፣ ደመቀ ምናምን ብሎ ብሉይ ኪዳንን ተቀበልን ብሎ ለመጨረስ ይሄንን ሁሉ አወራ። ቆይ የኛ እኮ ታውቃላችሁ ሰማይ የሚያደርስ እንዴት አርገን እናገራለን? እንዴት ነው? ምን ቆይ ይሄ ኤልያስ አካበደው ይባላል ወይ? አልተነገረም እኮ ይሄ ኪዳን የተቀበልንበት መንገድ። ይሄንን የኃይል ቃል ወገኖቼ፣ የሙሴ ሕግ አጋንንት አላወጣም፣ ሰውን አልፈወሰም፣ የሰውን ሕሊና አላነጻም። የሚያፈሰው የበግ ደም ነበር፣ የዋኖስ ደም ነበረ። ሰውን ፍጹም አላደረገም። በመጋረጃ ነበር ያስቀመጠው። የሞት አገልግሎት ነበር። የኔና የናንተ የተገለጠልን፣ የበራልን፣ የቆምንበት፣ የተቀበልነው፣ ያገኘነው ይሄ የመዳን ቃል አጋንንትን ከውስጣችን አውጥቶ ደዌያችንን ፈውሶ ኃጢአታችንን ደምስሶ የእግዚአብሔር ልጆች አድርጎን በመንፈስ ቅዱስ ሞልቶን ምን ብዬ ልጩ? ጳውሎስ በቃ እንደኔ አይነት ነገር ገጥሞት እኮ ነው በቃል ልንተርከው ጭንቅ ነው አለ። ጭንቅ ነው። እንዴት ይገለጣል በቃል? ይኸው እኮ ያንን የሞት አገልግሎት እኮ ነው እንደዚህ አድምቆ የሚያወራው። ርስት የሆነውን ሕግ አዘዘ ለማለት መብረቁን፣ ጭጋጉን፣ መለከቱን፣ ምኑን ሁሉ ደረደረና ይኸው ርስት የሆነ ሕግ ተቀበልናል። እሱን ሻረው። የማይሻል የተቀበላችሁ፣ የማይለወጥ የተቀበላችሁ፣ ቅዱስ ነገር የተቀበላችሁ፣ ዘላለማዊ ኪዳን የተቀበላችሁ፣ መንፈስ ቅዱስ የተቀበላችሁ፣ የእውነት ቃል የተቀበላችሁ እስቲ ከፍ ያለ ምስጋና ማመስገን በምትችሉበት፣ እልል ማለት በምትችሉበት፣ ማጨብጨብ በምትችሉበት፣ ሃሌሉያ ደስታችሁን መግለጽ በምትችሉበት ልክ ምነው ሌላ ቃላት ቢኖር ምናምን ይላሉ እነዚህ ዘማሪዎች ሲጨነቁ። ምነው እንትን ቢኖር ቃላት አነሰብኝ። አሁንም አዲስ መዝሙር ወጥቷል። እግዚአብሔር ይባርካቸው። ቃል አነሰ፣ ቃል ምን አለ ነው የሚለው? ቃል ሰነፈ። በቃ የሰነፈው ለምንድን ነው? ይህንን ሐዋርያት ሥራ 2:38 ለመግለጥ እኔ ቃል አጥቼ ስጨነቃተው በምን እንግለጠው? እኔ እንዴት አድርጋችሁ ነው እግዚአብሔር የምታከብሩት? ትንሽ ጊዜ ልስጣችሁ ብዬ ነው። ተደነቁ፣ ተገረሙ። እስቲ አጠገባችሁ ላለም ሰው ንገሩት፣ እስቲ ንገሩት። በጣም የሚገርም ነው።
ይው ቅዱሳን ተሰብስበው ተቀበሉ። እዛ ተራራ ስር ሆነው ምን አይነት ሰዎች እንደነበሩ እግዚአብሔር ይባርከው። ጳውሎስ ነገረን። ዕብራውያን 12 እናነበው። ምን አይነት ሁኔታ እንደነበረ ተመልከቱ። ይሄ ሁሉ በድምቀት የተነገረው ንግግር ምን አይነት እንደሆነ እግዚአብሔር ይመስገን። እስቲ አውጥታችሁ አንቡት። እግዚአብሔር ይመስገን። ዕብራውያን 12 ላይ እናውጣ። የጽዮን ተራራ በረከቶችን ልንገራችሁ። በዛ በደብረ ዘይት ተራራ ላይ የተፈጸመውን ነገር ልንገራችሁ። 12:18 ላይ ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ ወደ ቃሎች ነገር አልደረሳችሁም። ያንን ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና። እዛ ተራራ ላይ የነበሩት ሰዎች ይው ተሰብስበው እንደዚህ ያደነቀ ሙሴ የሚጽፍላቸው ቅዱሳን ሁሉ አላፋት ቅዱሳን ተሰብስበው ሳሉ እንዲህ ተቀበልን እንዲህ ያገኘን እያለ የሚናገረውን ነገር ሐዋርያው ጳውሎስ በትክክለኛ ነገር ምንም አይነት ብዥታ በሌለበት ሲያስቀምጠው የነበረው ጭጋግ ነው አለ። የነበረው ጨለማ ነው አለ። የነበረው የሚያስፈራ ነገር ነው አለ። የሚያስጨንቅ ነገር ነው አለ። አንድ ቃል ሙሴ ይዞ በመጣ ቁጥር በቃ ከዚህ በኋላ ጌታ አይናገርህ፣ ከዚህ በኋላ በቃ ይበቃናል፣ እችን ብቻ እንፈጽም እስኪሉ ድረስ የሚታየው የሚያስፈራ የሚያስጨንቅ ነገር ነበር። እሱን እንኳን በምን ያወሩታል? በምን ያወሩታል? እያደነቁ ያወሩታል። እኔና እናንተ በጽዮን ተራራ በዛ ደብረ ዘይት ተራራ ላይ ከጌታ የተቀበልነው የመዳን ቃል፣ የኃይል ቃል፣ የትንቢት ቃል፣ የወንጌል ቃል እሱን ሲናገረው ደግሞ እንደዚህ ይላል። ሃሌሉያ! የሚታየው የሚያስፈራ ነበረ። ቁጥር 22 ላይ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳቸዋል፣ ወደ ሰማያዊቱ ኢየሩሳሌም፣ በደስታ ወደ ተሰበሰቡት ወደ አእላፋት መላእክት፣ በሰማይ ወደ ተጻፉት ወደ በኩራት ማህበር፣ ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች፣ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ፣ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳቸዋል። እነሱም ደርሰዋል፣ እኛም ደርሰናል። እነሱም ተራራ ላይ ነበሩ፣ እኛም ተራራ ላይ ነበር። እነሱ የሲና ተራራ ላይ ነበሩ፣ እኛ የጽዮን ተራራ ላይ። አሜን ሃሌሉያ። እነሱ ከሲና ተራራ በኋላ ወደ ምድረ በዳው ነው ጉዞ የጀመሩት። እኔና እናንተ ግን ከጽዮን ተራራ በኋላ የደረስነው ወደ እግዚአብሔር ከተማ፣ ወደ ሰማያዊቱ ኢየሩሳሌም፣ በአእላፋት መላእክት ወደ ተሰበሰቡበት፣ ጻድቃን ወደ ተሰበሰቡበት፣ እግዚአብሔር ወዳለበት ወደ እግዚአብሔር ዙፋን፣ ወደ ኢየሱስ መካከለኛ ወደ ሆነ ወደ ኢየሱስ፣ አማላጅ ወደ ሆነ ወደ ኢየሱስ፣ አስታራቂ ወደ ሆነ ወደ ኢየሱስ፣ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም፣ ሕሊናን ወደሚያነጻ፣ ኃጢአትን ወደሚያነጻ፣ የኃጢአት ስርየት ወደሚሰጥ፣ የሚያጥብ፣ የሚቀድስ፣ የሚያጸድቅ፣ የሚያከብር አዲስ ኪዳን። ያ ሁሉ መንቀባረር፣ ያ ሁሉ ዝነጣ፣ ያ ሁሉ ትምክህት፣ ያ ሁሉ መጸየፍ አይሁዳውያን ጋር የነበረውን ተመልከቱት። ያ ሁሉ መመካት፣ ታቦት አለን፣ ኪዳን አለን፣ ሕግ አለን የሚባለውን ነገር ተመልከቱት። እኛ በዛ መጠን አልተመካንበትም። የሚበልጠውን ይዘን ገና አልተመካንበትም። ሃሌሉያ! መንጻታችን የሚገርም ነው። መጽደቃችን የሚገርም ነው። መለወጣችን የሚገርም ነው። መቀደሳችን የሚገርም ነው። መክበራችን የሚገርም ነው። መዳናችን የሚገርም ነው። የእግዚአብሔር ልጆች ተብለን እንድንጠራ የተሰጠን ፍቅር የሚገርም ነው። ደርሳችኋል አለ። ደርሳችኋል ይላል። የት? ወደ እግዚአብሔር ተራራ ደርሳችኋል። ወዴት? ወደ ጽዮን ተራራ ደርሳችኋል። ወዴት? ወደ እግዚአብሔር ከተማ ሰተት ብላችሁ አዲሲቱ ኢየሩሳሌም ገባችኋል። መላእክቱ በደስታ ወደ ተሰበሰቡበት ገባችሁ ይላል። መልአክ ቆይ፣ የመልአክ ደስታ ምንድን ነው? ቆይ
የሆነ እግዚአብሔር ግብዣ አዘጋጀ እንዴ? ምን አይነት ብፌ አለ? ሚጠጣ የሚበላ ነገር አለ እንዴ? መላእክትን የሚያስደስት ነገር ምን አለ ብትሉ መጽሐፍ ቅዱስ የሚነግረን ንስሐ በሚገባ አሜን ሃሌሉያ። ይሄ ከሐዋርያት ሥራ ምዕራፍ 2 ቁጥር 38 የመጀመሪያዋን ንስሐ የምትለውን ቃል ሰው ተረድቶ ገብቶት ከኃጢአት ለመለያየት ከዓለም ለመለያየት ከጨለማ ለመውጣት ክፉ ከሆነው ግንኙነትና ዓለማዊ ልማድ ሁሉ ዞር ለማለት በወሰነ ጊዜ ገባው እያሉ በሰማይ በመላእክቱ ዘንድ ንስሐ የሚለው የመጀመሪያውን ስቴፕ ሲጀምር መልአክ መደሰት ይጀምራሉ። አሜን አሜን። በኢየሱስ ክርስቶስ ስም ስትጠመቅ ደግሞ አንተም አብረ መደሰት ትጀምራለህ። ከኃጢአት የነጻው ብለህ መንፈስ ቅዱስ ስትሞላ ደግሞ እግዚአብሔር ደስ ስላለው እግዚአብሔር ደስ ሲል ንስሐን ሲያጸድቅ መታጠብን ሲያጸድቅ መታዘዝ ልክ ነው ሲል ደስ ሲለው እግዚአብሔር የጽድቅ ደጆች ተከፍተውልህ ወደ እግዚአብሔር ስትገባ ፍጹማን የሆኑ የጻድቃን መንፈሶች በሙሉ ተሰባስበው አንተ በምትጠመቅበት ሰዓት ዳግመኛ ተወልደ እግዚአብሔር ልጅ ስትሆን ይኸው የጻድቃን መንፈሶች በሙሉ ተሰባስበው ወንድማችን ነው ይሉሃል። አብርሃም፣ ይስሐቅ፣ ጠቅላላ ያዕቆብ፣ ነቢያት በሙሉ ተሰባስበው አንድ ወንድም አገኘን ብለው ደስ ይላቸዋል። እንዴት ነው የሚገባችሁ? እንዴት ነው የምትረዱት? ይሄ እንዳበዱት ሰዎች ንግግር አድርጋችሁ ትወስዳላችሁ እንዴ? ይሄ በየሚዲያው እንደሚሰማው ታደርጉታላችሁ እንዴ? እኔ ሐዋርያት ሥራ 2:38 አሁን በቀላሉ ሲነገር ራሱ እያመመኝ እየመጣ ነው። ይሄ በጣም የኪዳን ቃል ነው። የምን ቃል ነው? የኪዳን ቃል ነው። ሰው ተረጋግቶ የሚሰማው ነው። ሰው የተወሰነ ነገር ላይ ስምምነት መፍጠሩ ከታወቀ በኋላ የምንነግረው ቃል ነው። ሰው ለመለወጥ ልቡ እንደተነካ ስናይ ሐዋርያው ጴጥሮስ ልባቸው ለተነካ ነው የተናገረው። ይሄን ነገር በየቦታው እየሄደ የረጨው አይደለም። ልባቸው መነካቱን ሲያይ ልባቸው እንደተነካ ሲገባው ነው የነገራቸው። ይሄ የከበረ የኪዳን ቃል ነው። እስቲ በሉ መጨረሻውን ሲያነጻጽረው ምን አለ መሰላችሁ? የማይናወጥ መንግስትን ስለምንቀበላል። ያኔ በመልአክ የመጣው ነገር እሱን አንታዘዝ ሲሉ ምድራቸውን አናወጣ ይላል። አሁን ግን ሐዋርያት ሥራ 2:38 ሰው ካልታዘዘ አለ ሰማይና ምድርን ነው ማናውጠዋል። መንግስታትም መንግስት ሆነው አይቀጥሉም። በምን ምክንያት? ይህንን ታላቅ መዳን ቸል ብንል ወዴት እናመልጣለን? ንስሐ ግባ፣ ለኃጢአት ስርየት በጌታ በኢየሱስ ስም ተጠመቅ፣ የመንፈስ ቅዱስ ስጦታን ተቀበል። ይሄ የኃይል ቃል ነው። እስቲ በሉት ይሄ የኃይል ቃል ነው በሉ። ግን እንዴት ነው እናንተ የምታመሰግኑት? እንዴት ነው እግዚአብሔር የምታከብሩት? እስቲ ቆም ብለን በእውነት ዛሬ ምን ተፈጠረ ይባል? ሐዋርያዊት ቤተ ክርስቲያን ጎፋ አጥቢያ ላይ ዛሬ ምን ተፈጠረ እስኪባል ድረስ ታላቅ ምስጋና